ይሄውል ወዳጄ ውሸት እንጂ እውነት ምንም አይነት ማብራሪያ አያስፈልገውም። ምክንያቱም እውነት በራሱ እውነት ስለሆነ ሲጀመር ድሪቶ ምን ያደርግለታል? በዚህ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልም። ምክንያቱም እውነትን ለማሳመር ምንም አይነት ባዕድ ነገር አያስፈልግምና። ወዳጄ ልብ ብለህ ስማኝ። እውነት ሜካፕ አያስፈልጋትም። እውነት ቻፕስቲክ አያስፈልጋትም። እውነት ሂውማን ሂር አያስፈልጋትም። እውነት ፊቷን የምትቀባባበት የኮስሞቲክ ቅባት አያስፈልጋትም። እውነት በራሷ በባህሪዋ ከአእምሮ በላይ የሆነ አስደማሚ ውበት አላት። እንኳን ለራሷ ይቅርና ከእርሷ ጋር ለሚቆሙት ሁሉ እውነት ውበት ናት። ከእውነት ጋር የቆመ ሰው ደግሞ ባይበላም ይጠግባል፣ ባይቀባም ፊቱ ይወዛል። ደህና ልብስ ባይለብስም እንኳን ከእውነት ጋር ስለቆመ ብቻ ያምርበታል። ስለዚህ ወዳጄ በዚህ በመጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ እንደተጻፈው እውነትን ግዛት እንጂ በፍጹም አትሽጣት። ለእውነት የሚከፈል ዋጋና መስዋዕትነት እንኳን ቢኖር የሚገባትን ዋጋ ከፍለ ግዛት እንጂ ከእውነት ላይ ስጋዊ ትርፍን ለማግኘት ብለህ እውነትን አሳልፈ በብር አትለውጣት። ወገኖቼ ለአእምሮ የሚመች አገልግሎት የሚል ኃይለ ቃል በሮሜ ምዕራፍ 12 ቁጥር 1 ጀምሮ እናገኛለን። ይህንን ኃይለ ቃል ስናነሳ ለአእምሮ የማይመች አገልግሎትም እንዳለ እናስባለን። ደግሞም እውነት ነው። ብዙ ለአእምሮ የማይመች ነፍስን የማያሳርፍ ህሊናን የማያረካ መንፈስን የማይማርክ ልብን የማያጸና አገልግሎት መስሎ አገልግሎት ያልሆነ አገልግሎት አለ። ይኸውም ለአእምሮ የማይመች አገልግሎት ነው። መድረክ ላይ ወጥተን ስለ ፍቅር እንሰብካለን። ከመድረኩ በስተጀርባ ያለው ታሪካችን ግን በጥላቻ የተተበተበ ነው። ስለ ፍቅር እኮ ብዙ ዘምረናል። የፍቅር ጭላጭ ግን በውስጣችን የለም። ብዙዎቻችን በመንፈሳዊው ቦታ እየኖርን መንፈሳዊያን አይደለንም። ታረቁ ብለን እንሰብካለን እንጂ ከራሳችን ጀምሮ የተጣላነው ሰው ብዙ ነው። ሳናምን እመኑ ብንልስ ማን ይሰማናል? በአውደ ምሕረቱም ላይ ከእግዚአብሔር ይልቅ ራሳችንን የምንሰብክ ከሆነ ለአእምሮ የማይመች አገልግሎት ይሉሃል። እሱ ነው ወዳጄ። ከእውነት ጋር ጸንተን ከመቆም ይልቅ ነፋስ ወደ ነፈሰው ሁሉ የምንነፍስ ከሆነ በነፋስ ፊት መቆም የማንችል ገለቦች ነን ማለት ነው። አሊያም ቀኑን ሙሉ ነፋስ ወደ ነፈሰበት ሁሉ ሲንከራተቱ የሚውሉ ባዶ ፌስታሎች። ስለዚህ በእምነታችሁ ጽኑ፣ ለአእምሮም በሚመች አገልግሎት እግዚአብሔርን አገልግሉ። ለአእምሮ የሚመች አገልግሎት ማለት ደግሞ በጽኑ እምነት ላይ የተመሰረተ ፈሪሃ እግዚአብሔር ያለበት፣ ሰላምን የሚሰብክ፣ በፍቅር የተኳለ፣ ጥላቻን የሚጠየፍ፣ በዘረኝነት ያልተለከፈ፣ ለሥጋ ጥቅም ያልተሸነፈ፣ በቅድስና ያሸበረቀ፣ በመንፈሳዊ ሕይወት የለመለመ መሆን አለበት። ስለዚህ ለአእምሮ የሚመች አገልግሎት ለጠቅላላ መንፈሳዊ አገልግሎታችን ውበትና ጌጥ ስለሆነ ለአእምሮ በማይመች አገልግሎታችን እንዳይደናቀፍ በአንዳች ነገር ማሰናከያ እንዳንሰጥ አደራ ለማለት እወዳለሁ። በተጨማሪ ደግሞ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ የተጻፈውን ከዚሁ ሐሳብ ጋር አያይዛችሁ እንድታዩልኝ አሳስባለሁ። ልዑል እግዚአብሔር እንከን በሌለበትና ለአእምሮ በሚመች አገልግሎት አገልግለነው በምድር ለሥጋችን የሚሆን በረከትን በሰማይም ለነፍሳችን የሚሆን ዋጋን እንድናገኝ ይርዳን። አሜን። ከበጀምቶ ተማቲ ዋቀዮ ወንጌል ማቴዎስ ቁልቁሉ በቆና ኩደጃ ለኮብሰ ዲግደሚ ጃ አይረቲ ናምን ቢየለፋ ከነጉቱማቲ ዮቡፈቴ ልቡ ኢሳ ገሩ ዮዳቤ ቡአን ኢሳ ማሊዳ ጀዳ ኤላሃዶ አማ ዮ ቀልቢ ጋሪ ቀባቴፍ ኮንኮላቱ መከነራ ዋባኤ በረታ ኮንኮላታን ኩን ጎማ መከና ወልረቱልቴ ወልረነቅጤ ሁምና ሼቲ ኦል ገርመሌ ባቴ ጅርቲ ጎማን እንከንሼቲ ገሩ ጀላዶ ሄራ ከናፉ ፉልረቲ አደምቴ የሮዳን ደፍቴ መንሸቲ ገሉ እንደንደሱ ወነና ማጃይቡ ኬሳ ገሩ ሃመ ባቴ ጅርቱ ከነ ሁንዱማ ኬሳ ከርሼቲ ተውተኮል ያስከሰንጁ ጉያ ረክነሼ ከነት ጉያ ቆሩምስ ሼ ቁነሜ
ጎማንሼ ጀላዶዬ ከራረት ረከቻ ጅርቱ ከነት ወን ኢሼን ቱልቴ ባቴ ጅርቱ ከነ ሁንዱማ ኬሳ ረክነሼቲፍ ከንተዋስ ኬሳ ተቆለ እንጂ ኢላሃዶኮ አመስታናን ኦጉማንኬ ታይታንኬ ቀበኝኬ ወንቲ አት ጅሬኘ ኬሰት ወለረ ቱልቴ ባቴ ጅርቱ ሁንዱምቱ ጉያ ልቡን ከ ዲපቴ ሲኦልቲ ገሉዳፍ ጅርቱ ሰነቲ ሆማቶ ኮማይሲፊን ባሱታናን አትበደታ ይሄውል ወዳጄ እንቅልፍን ቢያለኝ ብለ አልጋ ለመቀየር አትቸገር። የታደለው ድንጋይ ተንተርሶ በባዶ ሜዳ ላይ ጥሩ እንቅልፍ ተኝቶ ሰማያዊ ራእይ ሲመለከት ያድራል። በዚህ በዘፍጥረት ምዕራፍ 28 ቁጥር 11 ጀምሮ የተጻፈውን እስኪ ተመልከተው። ያልታደለው ደግሞ ጥሩ አልጋ ላይ ተኝቶ ወፍራም ብርድ ልብስ ለብሶ እንደታረደ ዶሮና ቫይብሬት ላይ እንደተቀመጠ ሞባይል ሌሊቱን ሙሉ በቅዠት ሲንፈራገጥ ያድራል። አቤሜሌክ በባዶ ሜዳ ላይ ነበር ከበለዛበታይ 66 ዓመት ሙሉ ወፍራም እንቅልፍ ሲተኛ ይኖረው። በዚህ በተረፈ ኤርሚያስ ምዕራፍ 9 ቁጥር 1 ጀምሮ የተጻፈውን ተመልከተልኝ። የዓለም አቋረጥ ለበርካታ ዓመታት በሜዳ ላይ በመተኛት ዓለም አቀፍ ሪከርድ ያለው አቤሜሌክ ብቻ ነው። ይኸው በጸሎት ነበር። እኛ ግን ጥሩ አልጋ አሰርተን ደረጃውን የጠበቀ ፍራሽ ገዝተን አንሶላ አንጥፈን ከድመት ጠጉር በላይ የሚለሰልስ ጥሩ የኮሪያ ብርድ ልብስ ውስጥ ገብተን ሌሊቱን ሁሉ እንቅልፍ የሚባል ነገር ወፍ የለም። በየአስፋልቱ ዳር ላይ ከስር ጎርፍ እያለፈ ከላይ ዝናብ እየዘነበ በሸራ ተጠቅልለው ወፍራም እንቅልፍ የሚተኙ የነቢጤዎች ደግሞ ብዙ ናቸው። እንግዲህ አውስ ወዳጄ ጥሩ እንቅልፍ የሚገኘው ከእግዚአብሔር እንጂ ከብርድ ልብስ ውስጥ አይደለም ማለት ነው። ስለዚህ ለመተኛት ወደ አልጋ ከማቅናት በፊት የእንቅልፍ ቻይናልን ለማስተካከል አንድ አቡነ ዘበሰማያት ወደ እግዚአብሔር ጸልይ። ከሺህ የውጭ ብርድ ልብስ ይልቅ አንድ አቡነ ዘበሰማያት ጥሩ እንቅልፍ ትሆናለች፣ ጥሩ እረፍት ትሆናለች። ስለዚህ እንቅልፍ እምቢ አለኝ ብለህ በየጊዜው አልጋና ብርድ ልብስ ከምትቀያይር አንድ ጊዜ አስተሳሰብን ቀይርና ያዕቆብን ሁን። አንተ ያዕቆብን ስትሆን ሌሊቱ በራእይ ያልፋል።